አንድ ቡድን እግር ኳስ ተጫዋቾች ሳይኖሩት የዓለም ዋንጫ እንደሚያሸንፍ ማሰብ አስቂኝ ነው አይደል? አንድ የሚያስቅ ነገር ልንገራችሁ። ኢትዮጵያ 120 ሚሊዮን ህዝብ አላት። ነገር ግን አንድ ማሽን ሲበላሽ ግማሹ ህዝብ መሐንዲስ ይሆናል። ሁሉም ችግሩን ያውቃሉ። ነገር ግን መፍትሄው የሚገባው ሰው ጥቂት ነው። ምናልባት ይሄ የድህነታችን ዋነኛው ምክንያት ሊሆን ይችላል። በየዓመቱ በሺዎች የሚቆጠሩ ተመራቂዎችን እናፈራለን። ግን ከነዛ መካከል ለመገንባት ዝግጁ የሆኑት ምን ያህሎቹ ናቸው? ለመፍጠር፣ ለማምረት፣ የሀገርን ችግር ለመፍታት ችሎታ የሌለው ዲግሪ ማለት ሞተር እንደሌለው ጀት ነው። ዛሬ ዓለምን የሚመሩ ሀገሮች በወረቀት አልበለጸጉም። የቻይናን ፈጣን ባቡር ማን ገነባ? የራሷ የቻይና ኢንጂነሮች። የደቡብ ኮሪያንስ ቴክኖሎጂ ማን ገነባ? የራሷ ኢንጂነሮች። የአሜሪካን ኤሮስፔስ ኢንዱስትሪስ ማን ገነባ? አሜሪካውያን መሐንዲሶች። ኢንተርኔትንስ ማን ገነባ? መሐንዲሶች። አንድ መሐንዲስ በሚሊዮኖች የሚቆጠሩ ሰዎች የሚጠቀሙበትን ስርዓት ሊነድፍ ይችላል። አንድ ፋብሪካ በሺዎች የሚቆጠሩ ስራዎችን ሊፈጥር ይችላል። አንድ ፈጠራ ቢሊዮኖች ዶላሮች ሊያስገኝ ይችላል። ሀገሮች ሀብት አይለኩም፣ ምርት ይለካሉ። ምርት ደግሞ በመሐንዲሶች አእምሮ ይጀምራል። አንድ ቡድን እግር ኳስ ተጫዋቾች ሳይኖሩት የዓለም ዋንጫ እንደሚያሸንፍ ማሰብ አስቂኝ ነው አይደል? እንግዲያውስ የዓለም አቀፍ ኢንዱስትሪዎችን ለመፍጠር የዓለም ደረጃ መሐንዲሶች ሳይኖሩ ከዚያም የበለጠ አስቂኝ ነው። ግን አሁን አስቡት እስቲ በእያንዳንዱ ሁለተኛ ደረጃ ትምህርት ቤት የሮቦቲክስ ክለብ ቢኖር፣ የሳይንስ ላቦራቶሪዎች ቢኖሩ፣ ልጆች እየገነቡ ቢማሩ፣ ፈተናን ጠብቆ ከመመለስ አስተማሪን እየፈሩ በመሳቀቅ ከማየት አስቡ። ልጆች እየገነቡ ቢማሩ አስተማሪን ፈርተው መልስ ከሚመልሱ። መሐንዲሶች ፋብሪካን ይገነባሉ። ፋብሪካዎች ስራን ይፈጥራሉ። ስራ ብልጽግናን ያመጣል። ብልጽግና ምርምርን ይደግፋል። ምርምር ፈጠራን ያመጣል። ፈጠራ ደግሞ ሁሉንም ነገር ይቀይራል። ቀጣዩ ታላቅ የኢትዮጵያ ኩባንያ፣ ቀጣዩ ዓለምን የሚያስደንቅ ፈጠራ እና ቀጣዩ የቴክኖሎጂ አብዮት ምናልባትም ዛሬ አንድ ትምህርት ቤት ክፍል ውስጥ ቁጭ ብሎ ይሆናል። በእርግጥም ነው። ጥያቄው ኢትዮጵያ በቂ ተሰጥኦ አላት ወይስ የላትም አይደለም። ጥያቄው በቂ መሐንዲሶች እየገነባን ነው? አገር የሚገነባው በአእምሮ ነው። የመሐንዲሶች አብዮት ዛሬ ይጀምራል። ኮንተንቱን ከወደዳችሁት ለጓደኞቻችሁ ማጋሩ።